ያላችሁ ማታ ማታ እኮ ወንድሞቻችሁን የሞቱትን ሳይቀር እኮ የምትሳደቡ ናችሁ እኮ። ቀን ቀን እንደ ሰው ማታ ማታ እንደ ጅብ የምታጓሩ። ምክንያቱም ጎንደሬ ታማኝ ከራሱ አልፎ ሌላውን ጎጥ ስለሚወድ እኮ ነው የማይደራጀው። እናንተ እኮ ማታ ማታ እኮ ጅቦች ናችሁ። አው እያላችሁ ማታ ማታ እኮ ወንድሞቻችሁን የሞቱትን ሳይቀር እኮ የምትሳደቡ ናችሁ እኮ። ቀን ቀን እንደ ሰው ማታ ማታ እንደ ጅብ የምታጓሩ። ምክንያቱም ጎንደሬ ታማኝ ከራሱ አልፎ ሌላውን ጎጥ ስለሚ ይሄንን ፖለቲካ ሰሊጥ አጨዳ የሄዱትን የጎንደር ያው ርስታቸውን ስለተነጠቁ ደሃ አማራዎችና የጎጃም እንደዚሁ በርስት በአራት ገመድ መሬት የታሰረው የአማራው የቁም እስረኛው አማራ የትግሬዎችን ሰሊጥ አጨዳ ሲሄድ ጎጃሜውን ቡዳ አለ ብሎ ይነግሩታል። ጎንደሬው አለ ለጎንደሬው መጥቶ ደግሞ አንተ ማሲንቆ ገዝጋዥ ብለውሃል ብለው ሁለቱን ባጨዱበት ማጭድ እያጋደሉ እንደገና ከተርፈው ከዛ ግድያ ከተርፈው ወደ ከተማ የገቡት ደግሞ ፌክ ብር እየተሰጣቸው የሰሩት መና ቀርቶ እስር ቤት ነው የሚወርዱት። ይህንን ሲያረግ የኖረው ነው። ይህንን ጂኤም ያረጋግጣል። ሌሎችም የጎንደር አካባቢ ልጆች መታችሁ የምታረጋግጡት ጉዳይ ያንን ፖለቲካ ነው። እቺ ደደብ ምሰራብን አሁን ይሄ የዛገ የበከተ የቆነሰ የገማ ፖለቲካ ነው ይዛ መታ። ያው ሸርሙጣ ይሄው ነው የምታረጓል። የሸርሙጣ ነገር ያው መጨረሻው ይሄ ነው። አቃጣሪ መሆን ነው። ሸርሙጣ ሲያረጅ ማይም ነዋ። ሌላ ምንም አይችልም። ሲከረክስ ወደ ማቃጠር ይሄዳል። አሁን ይሄንን ኮልኮል ላይ ከመንገድ ሰብስቦ አምጥቶ በነገር ላይ የኛ ቤት ከ500,000 ፎሎወር ሲያልፍ የታወቀ ነው። ይነሱብናል። የሚቀልቡት አውሊያ ይንገበገባል፣ ይቃጠላል። አማራ እንዴት የሁሉ ተከታይ አማራ ድምፅ ይኖረዋል ብለው በነኝ በማይረቡ ሴተኛ ዳሪ ሙሙዋቸውን ኦንላይን የሚሸጡ በነሱ ምክንያት አታይም እንደ ያቺ አበቅ የለሽ የምትባለው ሴትዮ ልጇን የትም ጥላ መንገድ ላይ ወድቃ የሞተችው ልጅ በሞተች በአመት ከምናምኗ ይዛ መታ የሰሩትን ታሪክ ምታቀው ያንን አልደግምም። ዩሲ የዛኑ አይነት አዋራ ለማስረሳት ነው የሚጣጣሩት። አሁን እኛ ቅድም እንዳልከው በስለናል። ከባድ ፖለቲካ እየሰራን ነው። እኛን የሚያዳምጡ ብዙ የተከበሩ ኢንቴሌክቹዋል አሉ። ከነኛ ለኔ ሴተኛ ዳሪዎች ጋራ እዛው ይጨርሱ። እኛ አገባንም። እዚህ ቤት መጥቶ የሚጽፉትን ከቻልን ብሎክ ሚውት እያደረግን ፖለቲካችንን እንቀጥላለን። ሌላ የምናስተላልፈው የዚች አጋሚዋ ድምፅ በቀጥታ ለተከበሩ ወርቁ አይተነው ይላክ ብዬ ትእዛዝ ሰጣለሁ። እንዲላክ እንጠይቃለን። ወደ እኔ ላኩት ወይም እናንተ ካላካችሁ ይሄ ድምፅ ለተከበረው ወርቁ አይተነው መድረስ አለበት። ይሄ መስት ነው። ይሄንን እንደውም እኔ ጫፍጫፋውን ነበር የሰማው። አይገርምሽም? ይሄን ሙሉን አልሰማው አለ። ሌላም ራሱ አለ ይመጣል። ችግር የለውም። ሌላም አለባት። አለ ሌላም አለ። ውሽማዩን ባሏ አማራን ሀድጊ የሚለውም አለ። እንዳለ ለተከበረው ወርቁ አይተነው ይተላለፋል። ወርቁ በፍጹም በጎጃም አይደራደርም፣ በህዝቡ አይደራደርም በምንም ታምር። ወርቁ በእናቱ አይደራደርም። ልንገርሽ፣ ወርቁ እኔን የማውቀው ወርቁ እናት እንደዚህ ብትያው እናቱን ብታነሽ ማለት አሜሪካ አይደለም አውሮፓ አንገትሽን ነው የሚቆርጠው። ሂ ዶንት ኬር ለነገም አያስብም። በጎጃም በተለይ ደግሞ አይደራደርም በምንም ታምር። ይሄ ድምፅ ለተከበረው ቢሊዮነር ወርቁ አይተነው ይደርሳል። ለኔ ላኩት።